ብዙዎቻችሁ አታስተውሉትም እንጂ ምናልባት ከናርሲሲስት ሰው ጋር ይሆናል እየኖራችሁ ያላችሁት። ብዙ ጊዜ ናርሲሲስት እየተባለ ሲወራ ሰምታችሁ ሊሆን ይችላል። ነገር ግን ምን ማለት ነው? እስኪ እናውራበት። እንደዚህ አይነት ሰዎች የመጀመሪያ ባህሪያቸው ምንም አይነት አዘኔታ የላቸውም። እናንተ ልትፈለጡ ልትቆረጡ ትችላላችሁ። በእነሱ ጥቅም ከመጣችሁ ወደ ኋላ አይሉም። እነሱ የሚያስደስታቸውን ነገር ለማድረግ እናንተ ብትጎዱ ባትጎዱ ግድ አይሰጣቸውም። በምንም ተአምር የነሱን ዓላማ ወደ ኋላ አድርገው እናንተን አይመለከቷቸውም። ስለዚህ እጅግ በጣም ራስ ወዳድ ናቸው። ለትንሽዬ ደስታቸው ብለው እናንተን ህይወታችሁን የሚያመሰቃቅል ነገር ያደርጉባችኋል ወይም ደግሞ እንዲፈጠርባችሁ ይፈቅዳሉ። ምንም አይመስላቸው። ሌላኛው ባህሪያቸው አምልኮት ይፈልጋሉ። የእውነቴን ነው። እጅግ በጣም እንድታሞግሷቸው እናንተ እንኳን ያደረጋችሁትን ነገር ራሳቸው ክሬዲቱን ወስደው በእነሱ ስም እንዲጠራና በምንም ተአምር የእናንተ ስም እንዳይጠራ ሁሉ ነገር የነሱ እንደሆነ ሁሉ ስኬት የነሱ እንደሆነ ያሳኩት ነገር በሙሉ በቃ በተለየ መልኩ ሰዎች እንዲረዷቸው በተለየ መልኩ ሰዎች እንዲያመሰግኗቸው ይፈልጋሉ። ያ ደግሞ በግንኙነታችሁ ውስጥ እናንተ ምንም እንደሆናችሁ ተራ እንደሆናችሁ ምንም እንደማጠቅሙና ሁሉ ነገር የነሱ እንደሆነ የነሱ ኮንትሪቢዩሽን እንደሆነ እናንተን በማሳነስ የራሳቸውን ከፍታ በጣም ከፍ ያደርጉታል። ቤዚክሊ በቃ እንዲመለኩ ይፈልጋሉ። በተለይ በዙሪያቸው ባሉ ሰዎች እንዲመለኩ ይፈልጋሉ። ይሄንን አድርጌ ይሄንን ሆኖ በዚህ ገብቶ በዚህ ወጥቶ እኔ ነኝ ብለው የነገሮችን በሙሉ ክሬዲት መውሰድ ይፈልጋሉ። ሶስተኛው ሁሉ ነገር ይገባኛል ብለው ያስባሉ። በእውነት ይገባቸው አይገባቸው ምንም ነገር ይሁን በቃ ሁሉ ነገር የኔ ነው ብለው ያስባሉ። ስለዚህ የእናንተ የሆነን ነገር በሙሉ ይወስዱባችኋል። በስሜት ሊሆን ይችላል፣ በብዙ ነገር በቁሳቁስ በምንም ሊሆን ይችላል፣ በክብር ሊሆን ይችላል። የኔ ነው ብለው ስለሚያስቡ ሁሉን ነገር መውሰድ ይፈልጋሉ። የነሱ እንደሆነ ይሰማቸዋል። በጣም ኢንታይትልድ ናቸው። በግንኙነታቸው ውስጥ የሌላችሁን አይነት ግንኙነት ቦታ እና ከፍታ መውሰድ ይፈልጋሉ። ለምሳሌ በፍቅር ግንኙነት ውስጥ ከእናትና ከአባት የበለጠ ቦታ መውሰድ ይፈልጋሉ። ከወንድም ምናምን የበለጠ ቦታ መውሰድ ይፈልጋሉ። ነገሮችን ለየቅል ማየት አይፈልጉም። ሁሉ ነገር ላይ ኢንታይትል ነን ብለው ያስባሉ። ማውራት በጀመራችሁ በሶስተኛው ቀን ሚስቴ ሊሏችሁ ይችላሉ። በጣም ብዙ አይነት ነገር ይላሉ። ሰው ኢንታይትልድ ናቸው ማለት ነው። ሌላኛው ባህሪያቸው። ሌላኛው ደግሞ የበላይ እንደሆኑ ያስባሉ። እያንዳንዱ ነገር ላይ እነሱ የበላይ እንደሆኑና እናንተ የበታች እንደሆናችሁ ማንነታችሁን እስክትረሱ ድረስ ረግጠው ነው ከእናንተ ጋር መኖር የሚፈልጉት። ይሄ የናርሲሲስት በጣም አስቀያሚ ባህሪው ሲሆን እጅግ በጣም አብሮት የሚኖርን ሰው ይጎዳል። እነሱ የበላይ ናቸው። ከነሱ ጋር ያለ ሰው በሙሉ ምንም አይደለም፣ ተራ ነው። ስለዚህ ያንን ነገር እንዲያስጠበቁ ያንን ነገር በእናንተ ዝቅታ ላይ ያንን ነገር በእናንተ ዝቅ ማለት ይቅርታ መጠየቅ በእናንተ ክፉ ነገር ላይ እየገነቡት ይመጣሉ። በምንም አይነት ሁኔታ ውስጥ በቃ የበላይ ነኝ ብለው ነው የሚያስቡት። ሁሉ ነገር የኔ ነው የበላይ ነኝ ብለው ስለሚያስቡ በጣም እናንተን የበታችነት እንዲሰማችሁ ማንነታችሁን እስክትረሱ ድረስ ወቀሳ፣ በተለያዩ ነገሮች እናንተን ይጫናችኋል ማለት ነው። ከነዚህ አይነት ሰዎች ጋር መኖር እጅግ በጣም አደገኛና ማንነታችሁን እስክትረሱ ቫልዩአችሁን ዋጋችሁን እስክትረሱ ከሆነ ጊዜ በፊት እኮ አታውቋቸውም። ነገር ግን እነሱ በህይወታችሁ ከመጡ በኋላ ማንነታችሁን ትረሳላችሁ። በእነሱ መኖር አትችሉም። በጣም ዲፔንደንት ትሆናላችሁ። ምክንያቱም ራሳችሁን ክሬዲት ያሳጧችኋል። ለእያንዳንዱ ነገር በእነሱ በጎ ፍቃድ እየኖራችሁ እንዳለ እንዲሰማችሁ ያደርጋሉ። በጣም ብዙ ክፉ ነገር ያደርጉባችኋል። ያ ደግሞ የማንነት ክራይሲስ ውስጥ እንድትገቡ፣ በጣም ዲፕሬስድ እንድትሆኑ፣ በጣም ሀዘኔታ እንድትሆኑ፣ ከመልካም ሚሞሪያችሁ ይልቅ በጣም ብዙ መጥፎ ሚሞሪ ብቻ ያስቀምጡባችኋል። ታዲያ ህይወታችሁን የሆነ ጊዜ ጥያቄ ውስጥ ትገባላችሁ ማለት ነው። ከእንደዚህ አይነት ሰው ጋር ዲል ለማድረግ ከፈለጋችሁ ሽሿቸው፣ ራቋቸው፣ ኮሚኒኬሽናችሁን አቁሙ። እንደዚህን አይነት ሰው በምንም ተአምር አታሻሽሏቸውም፣ አታስተምሯቸውም፣ አትለውጧቸውም። በጣም በእርግጠኝነት በ4 ነጥብ ነው የማሰምርላችሁ። እንደዚህ አይነትን ሰው አትቀይሩትም። ታዲያ ይሄ ሰው መቀየር ይችላል? በደንብ ይችላል። እናንተ ግን በምንም ተአምር አትቀይሩትም። እንደዚህ እንደሆናችሁ የሚሰማችሁና ይህንን ነገር ደግሞ መቀየር የምትፈልጉ ሰዎች ካላችሁ ኮመንት ላይ ጻፉልኝ። ደግሞ እንዴት ይሄ ነገር እንደሚሻሻል እንዴት ይሄ ባህሪ እንደምትቀይሩት በሚቀጥለው ቪዲዮ ሰራላችኋለሁ። ወዳችኋለሁ። ፎሎ ማድረግ አትርሱ። ይሄን ቪዲዮ ለወዳጆቻችሁ በሙሉ ለወንድም እህቶቻችሁ፣ ለጓደኞቻችሁ ላኩላቸው። ለእናንተ ሳይነግሯችሁ ከእንደዚህ አይነት ሰው ጋር ዲል እያደረጉ ሊሆን ይችላል። ትጠቅሟቸዋላችሁ። ወዳችኋለሁ። መልካም ጊዜ